ማን ነው እነዚህን የመጽሐፍ ቅዱስ ጥያቄዎች 5 ከ5 የሚመልሰው? ሞክሩት። ጥያቄ ቁጥር 1 ዳግመኛ መወለድ የተነገረው ለማን ነበር? ሀ ለጴጥሮስ፣ ለ ለኒቆዲሞስ፣ ሐመርሃ ለቶማስ፣ መ ለማርታ። ጥያቄ ቁጥር 2 ኢየሱስ በያዕቆብ ጉድጓድ ያነጋገራት ሴት ከየት ነበረች? ሀ ከገሊላ፣ ለ ከቤተልሔም፣ ሐመርሃ ከሰማርያ፣ መ ከኢየሩሳሌም። ጥያቄ ቁጥር 3 ቶማስ እስኪያይ ድረስ ምን ማድረግ አልፈለገም? ሀ መናገር፣ ለ መሄድ፣ ሐመርሃ ማመን፣ መ መጸለይ። ጥያቄ ቁጥር 4 ኢየሱስ ከሞት በኋላ መጀመሪያ የታየው ለማን ነበረ? ሀ ለመግደላዊት ማርያም፣ ለ ለማርታ፣ ሐመርሃ ለጴጥሮስ፣ መ ለዮሐንስ። ጥያቄ ቁጥር 5 ዳሽ ሙላ ነው። ፊልጵስዩስ 4:13 ላይ በዳሽ ሁሉን እችላለሁ ይላል።